እኔ የለም እንድትይኝ አልፈልግም ሩታ የለም እንድትይኝ አልፈልግም አሪልኝ እናውርቾ እና ለከይና የለም እኔ ጋር ቀጥሎ እንዲያሾንጂ አንቺ ጋር እኮ ነው የወጣው አማር ከየትም አምጪው ነው ያገባኝም በቃ ከየትም እንደፈለግሽ ከፈለግሽ ግዴኝ እንደፈለግሽ አድርጊ እንደፈለግሽ ማለት ትችያለሽ እኔ አላውቅም የት እንዳለ ግዴኝ እንደፈለግሽ። አሰላሙ አለይኩም ውድና የተከበራችሁ የአማር ፋሚሊዎች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ ረብል ዓለሚን። ማን ነው እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ሁሌም እንደምላችሁ ባላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ያው ሰላም ስኖር አይደል የምንገናኘው። ሰላም ያልሆነ ሰው እንደኛ ይጣፋልም ይገጫልምና ሁሌም ሰላም ሁኑልኝ ይላሉ። ለሰው ልጅ ግን ከምንም ነገር በላይ ወላሂ ሰላም ይቀድማልና ሰላም ሁኑ። ሰላም ይስጣችሁ፣ ቤታችሁ ሰላም ይብዛበት እና ቤተሰቦቼ እየተፈጠረ ያለውን ነገር እያያችሁ ነው። በጣም ነገሮች እኔ ከአቅሜ በላይ የሆኑብኝ ነው። በጣም እያስቸገሩኝ ነው። ምንም እንጃ ያለሁበት ሁኔታ በጣም ከባድ ነው። ትረዱኛላችሁ ብዬ አስባለሁና ብቻችሁን ሆናችሁ ደግሞ እንደዚህ አይነት ነገር መጋፈጥ በጣም ይከብዳል። እንደ አንድ ብቸኛ ሰው እንዳለበት ሁኔታ አድርጋችሁ ስታስቡት በጣም ከባድ ነውና ብቻዬን ሁኜ ይሄን ሁሉ ነገር ለማድረግ እኔ አልቻልኩም። በጣም እየሞከርኩ እየጣርኩኝ ያለሁ ሰው ነበርኩ። ግን አይው ወድቄ ተሸንፌ ብቻዬን ቀርቻለሁ እና ዛሬ ምን ልላችሁ ነው የመጣሁት? አማር እንደዛ ብሎ ወጥተዋል ከሩታ ጋር ወጥተዋል። አይታችሁታል ያለበትን ሁኔታ። በሱም አልፈርድምሽ አመመው ይባል ግን ትንሽ እንኳን እንዴት ጭራሽ እኮ እንጃ ማንም እኮ የሚችለው ሰው የለም። ኢቭን የራሱ ጓደኛ እንኳን ምንም በቃ ሊችለው አይችልም። እሱ እንኳን እንደዚህ የሚገፋው ነገር አለ። ደግሞ አሁን ላይ የሆነ የሚጨመርበት ነገር አለ። የዚህ ካረገ ራሱ አይለቅም። እንደዚህ በመከራ ወይሱ ተረጋግቶ ካልሆነ አይለቅም። ከያዘ አይለቅም ምናምን ከሮጣ አደርስበትም። አሁን ላይ ደግሞ እየሆነ ያለው ነገር ማለት ነው በሽታው ይመስለኛልና እኔ እንጃ ሩታ ምን አይነት ጭካኔ እንደሆነ አላቅም። በዚህ ልክ ምን ያላቅም ብቻ ያውም የወንድ ልጅ እናት ሆና እንደዚህ አይነት ነገር ማድረጓ በጣም ከብዶኛል። በጣም እኔ ነገሮች ሲደራረቡብኝ ፋሚሊ በሽለታ ነው ትላንት ወዳ እናቱ ጋር ሄድኩ። በቃ እኔ ምንም ብትለኝ ትበለኝ በቃ እስኪ ገፍትራ ብታስወጣኝ ብትመታኝም ትምታኝ በሚል ተነሳሽነት እናቱ ጋር ሄድኩኝ። ከዛን አንኳኳ ምናምን በር ከፈተችኝ። ኢቭን ከግቢው አላስገባችኝም ወደ ቤት ውስጥ። አቤት ምናምን አለችኝ። አቤት ምን ፈልገሽ ነው ምናምን። ከዛ አይ አማር እንደዚህ ሆኗል እንደዚህ ያለበት እንደዚህ በቃ እኔ ብቻዬን ነው ያለሁት እንደዚህ በሆነሽ ምክንያት እና እኔ ምን አገባኝ? አስቡት። እናቱ ማለት ሲጨንቀኝ እኔ እኮ እሷ ጋር መሄዱን ፈልጌው አልነበረ የምሄድኩት ግን ሲጨንቀኝ መሄድበት ሰዓት ሌላ ቤተሰብ የለውም። እናቱ ናት ያለችው። እናቱ ጋር ልሄድና በቃ አብራኝ ቢያንስ ከጎን ሆና ያለውን ነገር እንፍታው በሚል ነገር ሄድኩኝ። እንደዛ ብላ እኔን አመናጭቃ በቃ እንደዛ ገፍትራ ምናምን ቢያንስ ልጅ አለ መካከላችሁና ምንም ቢሆን ልጅ አለ። ግን እኮ እሷ አታድ ኢቭን እኮ ልጃችንን እኮ የሷ ያንተ ልጅ አይደለም ምትል ሴት ሆናለች እሷ። እኔ ሄጄ እንደዛ ስለምናት ኢቭን እግሯ ስር ወድቄ እንደዛ ስለምናት አመናጭቃ ነው በቃ ውጭልኝ አይገባኝም። ምን ስለናንተ ምንም የሚያገባኝ ነገር የለም። የራስሽ ጉዳይ። እኔ ስለሱ ከዚህ በኋላ ዘግቻለሁ እኮ አያገባኝም፣ አይመለከተኝም። እኔ አላቅም እንደዚህ አይነት ጭካኔ አላቅም። በዚህ ልክ እንደዚህ አይነት ጭካኔ በልጇ ላይ እንደዚህ እኔ እንጃ። ታሟል እሱ ልክ አይደለም፣ በሲር ተጠምዷል፣ እንደዚህ ሆኗል ምናምን እያልኳት እንኳን የራሱ ጉዳይ። ከዚህ በኋላ እኔ ስለሱ አያገባኝም፣ አይመለከተኝም። በቃ አንቺን እኮ መርጧል ከኔ። ለዛ አንቺ እናትም ሚስትም ሆነሽ ኑሪ ምናምን እኔ እንጃ። በዚህ ልክ እኔ ቢያንስ እናት ነኝና እንደዚህ አይነት ጭካኔ እናት እንዴት ይኖራታል የሚለው ታስበው እኔ እናትነት እንዲህ ዝም ብሎ ነው እንዴ የሚል አይነት ስሜት ይሰማኛልና ቤተሰቦቼ በዚህ ደግሞ እኔ በጣም በቃ ቤተሰቦቼ እየደወሉ እየጨቀጨቁኝ ነው። አንቺ እንደዚህ አይነት ላይፍ እንደዚህ ያረጋሽ እሱ እንደዚህ ምንም ሊረዱኝ አይችሉም። እንደውም
የኛን ትዳር እንደማይደግፉት ታውቃላችሁ ከመጀመሪያው ጀምሮ ማለት ማንም የሚደግፍልኝ ትዳርሽ ኑሪ በቃ እንደዚህ ቤትሽን ያዥ ምናምን የሚለኝ ሰው የለም። ነይ ቶሎ ነይ እንጂ የሆነች ነገር በተፈጠረ ቁጥር ተይ ነይ ቶሎ ምናምን የሚል ነው። እንደውም ኧረ ኑሪ ትዳር ነው እንደዚህ የሚለኝ ሰው የለም። ታውቃላችሁ አማረር የሚወድ ሰው የለም። በራሴ መንገድ ነው የመጣሁት እሱ ጋርና ያን ነገር ይሄ ነገር ደግሞ የባስ ጫና እየፈጠረባቸው ነው ያለው። በቃ አንቺ እንዴት ነው እንደዚህ እያደረገሽ እሱ እንደዚህ የሆነ አንቺ እንዴት ነው ትኖሪ ታሞ ነው ጭራሽ ፊልም እየሰራብሽ ነው የሚሉት። ይሄምን አታውቂም እንዴ በሽታ ፊልም እየሰራብሽ ነው። እኔ ምን ልረዳው የምችለው ጭራሽ እሱ ታሞ ነው ትያለሽ። የታመምሽው አንቺ ነሽ፣ እሱን ብለሽ የታመምሽው አንቺ ነሽ። እና አስቡት በዚህ ሁሉ ጫና መካከል እናንተ እንዴት ነው እሺ ብቻችሁን ሆናችሁ ልትገፉት የምትችሉት ይሄን ነገር? እኔ አላውቅም። እኔ በጣም ከብዶኛል። እኔ ምንም ባዶ ቤት ነው ያለው፣ ብቻዬን ነኝ ከልጄ ጋር ማለት ነው። ማንም የለም፣ ቤተሰብም ከኔ ጋር የለም። ከሱም ቤተሰብ እናቱ ናት፣ እናቱም እንደዛ አድርገኝ። እኔ ሳስበው ራሱ እኔ አላውቅም። አስቡት እስኪ ልጅ እያለ እኔ ብቻዬን ህፃን ልጅ ይዤ ያለሱ ብቻዬን መቀመጥ ማለት አስቡት። ገና የ2 ወር የ3 ወር ህፃን ልጅ ይዤ ብቻዬን ባዶ ቤት መቀመጥ ማለት አስቡት። ሲቀጥል ደግሞ እኔ ጋር ቢሆን ራሱ እኔ ጋር በነበረበት ሰዓት ራሱ እሱን መጠበቅ ልጄን ሊያዝ አስቡት። የ2 ወር የ3 ወር ህፃን ልጅ እሱን ሊያዝ ይሄን ጋር እሱ ይነሳል፣ በመሀል ለውጣ ይለኛል፣ በጣም ያስቸግረኛል። በጣም እኔ ጋር በነበረበት ሰዓት ራሱ ማለት ነው ሩታ ከመውሰዷ በፊት እሱን ሊያዘው ህፃኑን ሊያዘው መሀል ላይ ያለሁት እኔ ነኝ፣ እየተጎዳሁም ያለሁት እኔ ነኝ። በጣም ከሱ በላይ በሱ ምክንያት እየታመምኩኝ ያለሁት እኔ ነኝ። እና ቤተሰቦች እኔ አሁን በጣም እኔ ደክሞኛል፣ ታክቶኛል። ለአንዴና ለመጨረሻ ጊዜ ሩታ ጋር ልሄድ ነው። አሁን ይሄን ቪዲዮ ቀረጽኩላችሁ። ሩታ ጋር ይሄዳለሁ። ቤቷ ይኖራል ብዬ አስባለሁ። እሷ ናት መቼ የሚይዘው የወጣችው ይኖራል ብዬ አስባለሁ። እና አወራዋለሁ ስላለው ነገር። መታከምም ካለበት ይታከማል፣ ቅሪያት መቀራት ካለበት ይቀራለታል፣ መስጂድ መሄድ ካለበት ይሄዳል። በቤቱ አርፎ የሚቀመጥ ከሆነ እና አብሮ የሚሆን ከሆነ እኔ ከዚህ በኋላ በሱ ጉዳይ በጣም ደክሞኛል። በጣም ብዙ ነገር ሞክሬያለሁ። ኢቭን እናቱ እንግዲህ ያለች ቪዲዮ ራሱ ነበረ፣ ቪዲዮ አለ ማስገባት ካለብኝ ቪዲዮ አስገባላችኋለሁ። ቪዲዮ ራሱ ነበረ ይዤ ነበር የሄድኩት። ግን ይሄ ልጅ ደግሞ ይሄን ቪዲዮ አሁን ቢያየው ነገር ተሽሎት እንደዚህ ብለው እናቱ የሚለውን ነገር ሳስበው ነው በጣም እንትን ለመጫን የደበረኝ እንጂ ቪዲዮ ይዤ ነበር ያለችኝ ሁሉ አለ። ግን ይህንን ሚዲያ ላይ ባወጣበት ነገ ድኑ ይህን ቪዲዮ ቢያየው ምን ሊሰማው ይችላል የሚለውን ለአማራ አስቤ ነው የተውኩት እንጂ ቪዲዮ ራሱ አልቆይ ማስገባት ካለብኝ ያስገባላችኋለሁ። እና ሩታ ጋር እንሂድ፣ ቤት አገኛችኋለሁ እያስባለሁ። ለአንዴና ለመጨረሻ ጊዜ አወራዋለሁ። ከዚህ በኋላ እኔ በቃኝ ምናምን ብዬ ወደ ቤተሰቦች ይሄዳለሁ። ትሰሙታላችሁ የሚለውን ነገር እስኪ ና ካሜራማ። ያው እንግዲህ ቤተሰቦቼ ደርሻለሁ። እንደምታውቁት ሩታ ዜና ያለችው። እስኪ ደግሞ ውስጥ ገብቼ ያለውን ነገር አሳያችኋለሁ። እኔ በቻልኩት አቅም እለምነዋለሁኝ፣ በትህትና ለማውራት እሞክራለሁ። ከቀልቡ ሆኖ እንዲያወራኝ አደርጋለሁ። እሷን እንደምንም ብዬ እቆጣጠራታለሁ፣ ችግር የለውም። ዋናው የሱ መመለስ ነው፣ የሱ በሰላም ሲጀመር እኔን ሲያየኝ እኔ አላቅም የሚያደርገው ነገር አለ። እስኪ ዞሮ መሞከሩ ጥሩ። ሩታ ልጅ እኔ ነኝ ሮዛ ማነው? እኔ ነኝ። አይሰማም? ስልክሽ የመጣሽ ለምን ስልክ ማታነሺ? ስልክሽ አይጠራም። ስልክሽ ብሎክ ውስጥ ነው። ለዛ ነው ስልክ ደወልኩልሽ። ለምን ብሎክ ያለክሽ? በእናትሽ ለምን? እኔ አሁን አስገብኝ አማር ፈልግ ነው የመጣው። አማር የት? እዚህ አማር የለም። አንቺ ጋር እንደ አማር ምን ማለት ነው? አንቺ ጋር አልመጣም። ቀልንቴውና አሁን ወደ ውስጥ አስገብኝ። ሮዛ አማር ጠፍቶብኛል። ማርያምን አቦት ቀልጅ እኔ አልመለስም። አሁን የለም ስላልሽ ሮዛ ከፈልሽ ገብተሽ እኔ ቀልድ አይደለም። ማርያምን የለም። እዚህ ቀልድ ነው እንዴ? ይሄ ምን ቀልድ ነው የምትይው? የለም ማርያምን የለም። አንቺ ጋር አልመጣም። የለም ይሆኑ ገብርኤል የለም። ያምሻል እንዴ? ጤነኛ አይደለሽም። አንቺ ጋር አልመጣም። የለም ማለት ምን ማለት ነው? እኔ ጋር የሚሰራ ልጅሽ ወጣሽ እኮ። እኔ ምን አሳጋና ወጣሽ እኮ። እኔ ጋር የለም ማለት ነው።
በላይ እኔ ሩታ ለቀልድ ነው ያልመጣ ልጅ እያስለቀስኩ ነው የመጣሁት። ከዚህ ቤት ከዚህ ውጭ መች ቤት አለኝ? እንዴ ከዚህ ጋር ይመጣ ይዘሽ ወጣሽ አይደል እንዴ? ይዘሽ ሄድሽ እኮ። አዎ ይዤ ወጥቻለሁ። ከዛ በኋላ ጋር አንቺ ጋር ተመልሶ ይመጣል መሰለኝ። አላገኘሁትም ቤት ስመጣ 5 ደቂቃ እኮ አልወጣሁም። ገብርኤልን ሱቅ ነው የወጣሁት። ስመጣ የለም እና ላይ አንቺ ጋር የመጣ ነበር። ወዲያውኑ የደወልኩልሽ ልመጣ ነበር እንደውም አሁን ስልክ አትደውይ ደውያለሁ እኮ ስንት ጊዜ የደወልኩት ሮዛ በማርያም እንዴ አንዴ እንኳን መስታነሻለሽ እኮ ታዲያ ምን ላድርግ ነው ይኸውልሽ ታዲያ በሌላ ሰው ስልክ አትደውይም በጎረቤት በጓደኛ ምናምን በቃ ልብስ ቀያይሬ መምጣት ነው የመጣልኝ ምክንያቱም ከአንቺ ውጪ ሌላ የሚያውቀው ሰው የለም ማማር አንቺ ጋር ሊመጣብሽ ነው አንቺ ጋር ከመጣ ሰው ከወጣችሁ ስንት ቀን እኔ ምን ላድርግ ታዲያ አንቺ ጋር የመጣ ነው መሰለኝ ፈሊሆን አንቺ እኔ አለቀልድ አልመጣሁም እኔ ያስለቀስኩ ነው የመጣሁት ሩታ ምንሽ ነው እኔ ምን አስዋሸኝ ሮዛ ይኸውልሽ እኔ ጋር የለም አንቺ ጋር የመጣ መስሎኝ የተረጋጋሁት ከዛ ደግሞ በጣም ስደውልሽ ነበር አንዴ ላወስደው አይደለም የመጣሁት አልወስደውም ለማውራት ነው የመጣሁት ለአንዴና ለመጨረሻ ጊዜ ላውራው ስላለው ነገር ልጠይቀው ነው የመጣሁት ገባሽ እሺ እኔ ለወስደው አይደለም የለም እዚህ ሮዛ ኧረ ቢስሚላህ አንቺ ይበቃሻል አንቺ ህፃን ልጅ እያስለቀስኩ ነው የመጣሁት አንቺ በቤትሽ የለም ማለት እኔ ጋር የለም ማማ ይዘሽ ወጣሽ እኮ ከኔ ቤት ይፍን ቪዲዮ ማስረጃ አለ እኮ ይዘሽ ወጣሽ ፍሎዲንግ እኔ ጋር እንዳልመጣ ይከርፍሽ አይደለም ሮዛ ግን እኔ ጋር መጥቷል ኦፍ ኮርስ መጥቷል እኔ ጋር ከዛ በኋላ ሱቅ ነው የወጣሁት የለም በቃ እኔ ግራ የገባኝ ነገር እሱ ነው ከአንቺ ውጪ ደግሞ ሌላ ላይ ቆም ይችላል ሰው አለ አማር እዚህ እናቱ ጋር ሊሄድ ይችላል አይሄድም ሷንቺ ጋር የለም ሄጄ ነበር ትላንትና በቃ ሄጄ ነበር የለም እናቱ ጋር ሲጀመር እናቱ ጋር ተጣልቶ መቶ ስንት ጊዜ ደውልሽ ትላንትና አሁን በለውጥ ነው ስልክሽ እና ምን ታርጊ በመላው ለዛኔ አሁን ልወስድብሽ አንቺ ሲመስለኝ የምወስደው መስሎሽ ነው አይደለ እኔ አልወስደውም አትጂኒ ወደዛው ወደዚህ አይደለም እኔ ልወስደው አይደለም ሮዛ እኔ ጋር የመጣው ምንድነው ላውራው እዚሁ ላውራው ነው እንጂ እኔ ስለመጣሁኝ አይሄድብሽም እኮ ካምጪው ጥሪልኝ ላውራው እኔ ሮዛ እኔ አሁን መውሰድ አለ መውሰድ የሚባል ነገር ላይ አይደለም ስሚኝ እኔ ጋር የለም ማማር እየሰማሽኝ ነው እኔ ጋር ማማር የለም ቤተሰቦች እንዴት ነው የሚያደርግሽ እኔ አላየሁትም ሮዛ እዚህ ቤቶች ሌላ ቤት አለኝ እሺ እኔ እኮ ምንድን ሮዛ ማርያም እኔ እኮ ይዘሽ ወጣሽ አይደል እኔ ጋር ነው የሚሆነው እንደዚህ ስንት አፍጨረጨረሽ ይዘሽ ሄድሽ እሱም ኦቨር አንቺ ጋር ነው ሆኖ አላለም እንዴ ታዲያ ካንቺ ጋር መሆን ይፈልግ ሰው ለምን ጠፋ እኔ እኮ ካንቺ ጋር ይጠፋል እኮ እሱ ነው አንቺ ጋር መሆን የሚፈልግ ሰው እንዴት ይጠፋል አትጩይ እሺ ቢያንስ አትጩይ በእናትሽ እኔ ቀልድ አልፈልግም ልጄ እያስለቀስኩ ነው የመጣሁት አገናኘኝ እኔ ልወስድብሽ አይደለም የመጣሁት እሱን አይደለም ልወስድብሽ አይደለም የመጣሁት መውሰድ አይደለም እንደማትወስጂው ማን ይማቃል እኔ ጋር እኮ አብሮ ፈልጎ እኮ መጣ ሮዛ ፈለጋለሽ ከፈለገሽ እኔ ጋር የለም የት እንደሄደ አላውቅም እያልኩሽ እኮ ነው አይገባትም እንዴ እቺ እኔ አንቺ ጋር ልመጣ ነበረ ይሄው ሊስት ውስጥ ገቢና ብላሽ ውስጥ እንዴ ሀገር ጊዜ እንደጉልኩልሽ አሁን እኮ ሲቀያየር አንቺ ጋር ልመጣ ነበር ኦፍ ኮርስ አደውይ ስትቀይ ሳትመጪ ስትቀሪ እኔ ጋር ይልብኝሽ እኔ ፊልም አልፈልግም እኔ ከዚህ በላይ እንዴ ኢንተር ይደረግልሽ ምትጠሪልኝ አማር ጠፋል ለምን እቺ ጎረቤት እና ከደፋ ምን አስቀመጠሽ ሁለት ቀን ሙላት መቼም ከሌለ ካጣሽ መቼም እንዴ ባንቺ ነገር ፈላጊነት ቀን ሙላት መቼም ወይ ከጠፋ ከተም ተደምጪ ባንቺ ነገር ፈላጊነት ሳትመጪ አትቀሪ ነበር ታዲያ ሁለት ቀን ጠፍታንሽ ትቀበሉ የሰማሽኝ ከሆነ ስማ ባንቺ ነገር ፈላጊነት ሁለት ቀን ቁጭ አትይብ ነበር ጭራሽ ማለት ሳታይ ገባሽ አይደል እኔ መሰለኝ ነው ሳታነሽ ልትቀሪ ሙሉ መስመርት ይባል ሲለኝም የመሰለኝ አንቺ ጋር መጥቶ የተቀመጠ ሶ አንቺ ጋር ከሆነ በቃ እኔ ኮምፎርቴብል ነኝ ያልሽ ነው እንዴ ያውቅሽ ነው እንዴ አንቺ አማርን ተተሽው የምትኖር ዝም ብዬ እየመጣሁ ያለ አማር ጭንቅላት የሆነ በሽታ መሆን ያለብኝ መስራት እኔ አዲስ ሞመንት እንደዛ ነበር የተሰማኝ እኮ ከሰማሽ በቃ መቼም ዝም ብዬ ያለ ምክንያት አማር ምናምን ስለው እሱ እኔ ጋር ነው የሚፈልገው እናንተ ገገማችሁ ገባሽ ምንሽ ነገር ስለዚህ የሆነ ምክንያትም ላግኝ ይገባል አማር መጥቼ ላወራ የምችልበት ወይ ካልሆነ የባሰ የተጎዳ ነው የሚለው ሰው ምክንያት እየፈለኩ ነበረ አጣሁኝ ዛሬ ግን በቃ ግራ ገባኝ ዝም ብዬ ልሂድ ብዬ ነበር ያስቡት ቀድመሽ አንቺ መጣሽ ከገባሽ ይሄ ነው በቃ የተፈጠረው እኔ ምንም ማድረግ አልችልም ገባሽ አይደል አይ በቃሽ ወንድሞች እኔ ለህፃን ልጅ አስቀምጬ ነው የመጣው ቤቴ እያለቀሰ ነው ያለበት ደሬን ጎረቤት አድርገሽ ከሆነ ጠሪውና ላውራው አማሬት ሊወጣ አይችልም ካንቺ አንቺን ነው የሚፈልገው አንቺን ፍለጋ ነው ሊወጣም የሚችለው አንቺን ፍለጋ ነበር አንቺ ጋር ሆኖ ደግሞ ሊጠፋ አይችልም ገባሽ እኔ ደግሞ ህፃን ላይ አስቀምጬ ነው የመጣሁት እንዳንቺን ያልሞላልኝም ገብቶሻል
ትጨርሽ ከሆነ ወሬሽን ጨርሽ ብዬ ነው እስካሁንም ዝም ያልኩት። አንቺ ደግሞ ማመን ከፈለግሽ የነገርኩሽ አማርኛ ጋር የለም። እንደ አንቺ ጤነኛ አይደለሽም ወይ? እንዴ ጠሪልኝና ላውራው። በቃ ያለበት ጠሪልኝና ላውራው። አውርቼ ወጣልሻለሁ። የለም እኔ ጋር ያምሻል እንዴ? አንቺ እኮ ነሽ እኔ ጋር የለም ሮዛ፣ እኔ ጋር የለም። እኔ ጋር የለም ግዴኝ አልፈልግም። እና ያለበት ጠሪ ጓደኛ ገብተሽ ከሆነ ሂጂ ጠራው። የለም እኔ ጋር አስብ። የለም እንድትይኝ አልፈልግም። ሩታ የለም እንድትይኝ አልፈልግም። ጠሪልኝና አውርቼው የለም እኔ ጋር አንቺ ጋር እኮ ነው የወጣው። አማር ይዘሽው እኮ ነው የወጣሽው። ሮዛ እኔ ጋር ያለ ቀልድ አልፈልግም። ጠሪልኝ ነው እወጣለሁ። ጠሪልኝ ይመስላል። ከየት ልጥራው እንዴ? እኔ ጋር የለም። አሰማም ልጅቷ የለም። ከየት ላምጣው? ወይኔ ጉዴ! እኔ ጋር የለም እንድትይኝ አልፈልግም። እና ምን ጠሪልኝ በቃ ጠሪልኝ። ተነሺ አንቺ ደስሎሽ ምንም አይፈታ። ተነሺ ጠሪልኝ። የለም አማር እኔ ጋር በቃ እንዴ የለም እኔ ጋር ከየት ላምጣው? ይዘሽው እኮ የለም እኔ ጋር አላውቅም። እንዴ ብታስተውልኝ አንቺ ጋር ልጅ ይዘሽ አላውቅም ማለት ነው። ቀልድ ነው እንዴ ያልሽው አንቺ? ወይኔ አይደለም ቀልድ ነው ወይ ያልሽው አንቺ? በእኛ ላይ ስነሳትሽ ነው ያልሽው። ስነሳትሽ ነው ያልሽው። እንደዚህ አታውቅም። ምን ያደረገባሽ ትደረግጫለሽ ብዬ ስላሰብኩ ነው ተረጋግቼ ነው እራስሽ እየሞከርክ ያለሁት። እኔ ጋር አባል የለም። በጣም እየተጫወትሽ ፊልም እየሰራሽ ነው ያለሽ። በጣም ሩታ በጣም እየተጫወትሽ ነው። በማይቀለደው ነገር እየቀለድሽ ነው። አማር ካንቺ ከወጣ ምን አይነት ቦታ ሊሄድ እንደሚችል አስቢ። የት ሊሆን እንደሚችል አላውቅም። እሱም እያሳሰበኝ ነው። ኦፍ ኮርስ ግን እኔ አንቺ ጋር ይሆን ነበር ነው መሰለኝ አልኩሽ። እየሰማሽ ከሆነ ምናልባት ከተረዳሽ ነው። እኔ ምንም ማድረግ እኔ ምንም እንድትይኝ አይደለም የምፈልገው፣ ልጁን እንድታመጪው ነው። አያገባኝም። በቃ ከየትም እንደፈለግሽ ግዴኝ እንደፈለግሽ ማለት ትችያለሽ። እኔ አላውቅም የት እንዳለ። ግዴኝ ከፈለግሽ ግዴኝ። በቃ እኔ መልክሽ ከዛ ውጭ ምንም የማውቀው ታሪክ የለም። የማውቀው ነገር ካለ ምን አስደበቀኝ? እኔ ያማታል እንዴ? አማርና አንቺ እንደምትፈልጊው እኔም እፈልገዋለሁ እኮ ገባሽ? የምልሽ ነገር ለአማር ብዬ ነው አንቺ ጋር እንደዚህ ይወቅ ያለሁት። ያመርሽኝ ከሆነ 2 ቀን ሙሉ ሲጠፋ አንቺ ጋር የሆነ መሰለኝ እያልኩሽ እኮ ነው። እንዴት ትመላለሽ ነበር እኮ እዚህ ቤት አንቺ ነሽ አማር ከጉያሽ ወጥቶ ይሄን ያክል ቀን የምትቆየው። በቃ ነው ዘገሪ ይችላል ብዬ ተረጋጋሁ። እኔ ወስድሽ ዋናው አንቺ ጋር ነው አይደል? እንዴት አድውይ ቀን እኔ ደግሞ አንቺ ጋር ነው ይዘሽ ወጣሽ እኮ እኔ ጋር ነው ሆነ እሱም አንቺ ጋር ነው ሆነ። አንቺ ድሮ ባለሽ ማለት እንደዛ ነበርሽ ወይ? እንደዛ ነበርሽ? ደከመኛ ሰለችኝ። በቃ እኔ ደግሞ ስራ አንዴ ማለ መጨረሻ ጊዜ ላወራው ነው ህልሜ የመጣው። እኔ ጋር የለም ከገባሽ ገማታ እንዴ ታርጊ ላስረዳሽ የፈለግሽው ነገር ማለት ትችያለሽ። ኦኬ አንቺ ጋርም ከሌላ እኔ ጋርም ከሌላ አማር የት ሊሆን ይችላል? እኔ ምን አሳወቀኝ? በቃ ሩታ ነው የሚለው አንቺ ጋር ነው ሊሆን ይችላል ብዬ ነው የማስበው። ሮዛ መብራቱ እኔ ጋር የለም ከገባሽ እመቤቴ እኔ ጋር የለም። እሺ ሊሆን ይችላል ሌላ ቦታ የት ይሄዳል? እሺ መች ነው የጠፋው? ስንት ሰዓት ላይ ነው? ሁለት ቀን ሆነ እኮ። 2 ቀን መች ቀን ስንት ሰዓት? ከጧት ነው ከሰዓት የወጣው? ማታ ላይ ነው የሆነ 10 ሰዓት አካባቢ። እኔ ዳቦ ልገዛ ነበር የወጣሁት ስመለስ የለም ቤት ውስጥ እና ደግሞ ላይክ እንዴት ነው ቤቱም አዲስ ሰው ይሆንበታል ብዬ ስላሰብኩኝ ልጅም የለም ላይክ እሱ ራሱ እንዳይነግረኝ። እሺ እኔ ምን ማድረግ እችላለሁ? ገብርኤልን ከዛ በኋላ በቃ አንቺ መተሽ ወሰድሽው መሰለኝ። ምክንያቱም እኔ እዛው ሱቅ ስሄድ እየሰማሽኝ ነው እንዴ? እዛ ሱቅ ስሄድ እዛ የነበረች ሴትዮ እናቷ ሞታ ስለነበር በዛው ሴት ቼክ ላድርጋት ብዬ ገብቼ ነበርና ላይክ ረጅም ሰዓት ቆይቻለሁ። አልሽም ግን የመሰለኝ የሆነ ሰው መጥቶ ወስዶታል። በቃ ካንቺ ውጭ አላሰብኩም። አማሪኝ ያክል አመሞት ትላላችሁ እንጂ ቦታ የሚረሳ ሰውም አይደለም። ገባሽ አይደለ? እና እኔ ምስሌ በቃ አንቺ ጋር የመጣ ነው። ምክንያቱም አንቺ ከአንድ ቀን ራሱ ተለይተሽ ስታድሪ እንዴት እንደሚያደርሻቅ ዝም ስትይኝ ግን አንቺ ጋር የሆነ መሰለኝ። እሺ አንቺ ጋርም ከሌለ እኔ ጋርም ከሌለ የት ነው የሚሆነው? እሺ የት ነው ሊሆን የሚችለው? አማራ አሁን የት ብዬ ነው እሺ የምፈልገው? ኧረ ቢስሚላ እዚህ ውስጥ እስኪ እዚህ ሰፊ ከተማ ውስጥ የት ብለሽ ነው እሺ የምትፈልጊው? ወተሽ አማራ እሺ የት ነው የሚሄደው? እሱ ግራ ገብቶኛል ሮዛ። እኔ አንቺን ብቻ ነው ያሰብኩት። አንቺ ጋር ነው ሊመጣ የነበረው በቃ ሰብራው ነው ወዲ ያለም ሌላ የት እንደሄደ አይችልም። በቃ ወይኔ አንቺ ጋር ነው ወይ ከኔ ጋር ነው። ኢቭን እናቱ ቤት ራሱ አይሄድም። እናቱ ትላንትና ሂጄ ነበር ቤት አመናጭ ቃል ያወጣችኝ አላቀልሽም ብለው። እሺ ምንድነው የምናደርገው? ለማን ነው የሚደወሉት? እሺ ወይኔ ጉዴ! አሁን እሺ የት ልግባ? የት ልሄድሽ? እሺ ለማን ጋር ደውልሽ? መንገድ ላይ እንፈልግ 2 ቀን ሮዛ መንገድ ላይ ነው ጣና
ወይ በቃ አሁን እንውጣሽ። እኔ ዛሬ አይመቸኝም። ዛሬ አይመቸኝም። ወይ ነገ እንትን በል ነገ እንውጣና ፎቶውን ምናምን እኔ እወጣለሁ። ብቻሽን አይሆንም ሮዛ። እኔ እወጣለሁ። እሺ ዛሬ አትችይማ። ነገ እንገናኛለን። ዛሬ ደግሞ እኔ ትንሽ ልሞክር እኮ ዛሬ እንዴት ብለሽ ብቻሽን ትሞክሪያለሽ? ችግር ነገ ፎቶውን ፈልገን ስልክ ቁጥር አስቀምጠን የሚፈለግበት ቦታ ላይ እንለጥፋለን። ይሻላል እንደዛ እኮ ነገ ካንቺ ጋር እንገናኛለን። አሁን ደግሞ እኔ ልሞክር። በቃ አይደለም በቃ አይደለም ግን ይሻላል ደግሞ አብረን ብንፈልግ ይሻላል። አብረን ብንፈልግ ይሻላል። እሺ ከብላክ እሺ አጠፋ አውጣልሽን። እሺ አሁን የት ነው የምትሄጂው? አጥፋና ካሜራውን እናግዘኝ እንሂድ።